የጫጉላው ምሽት ነገሩ እንዲህ ነው። በሁለቱም ሙሽሮች መሃል ኒካህ ታስሯል። ምሽት ላይ ሙሽሮች ረካዓተን ከሰገዱ በኋላ የሚቀምሱት ቀርቦ ባልጁን ምግቡ ላይ ያሳርፋል። ሙሽራይቱም ምግቡን ከመመገብህ በፊት እናትህን ጥራቸውና አብረውን ይመገቡ ትለዋለች። ባልየውም ለሙሽራዋ ንግግር ብዙም ቦታ ሳይሰጥ ግድ የለም ሁለታችን እንብላ እሷ እዛው ትበላለች በማለት ናቅ አድርጎ አሁንም እጁን ወደ ምግቡ ይሰዳል። ሚስት በድጋሜ ግድ የለህም እናትህን ጥራቸው ቀኑ ሙሉ ምግብ ሲያሰናዱ እንግዳ ሲያስተናግዱ ቆይቶ ምንም ምግብ አልተመገቡምና እሺ በለኝ ጥራቸው አብረውን ይቅመሱ ብትለውም ሙሽራው ሊሰማት ፈቃደኛ አልነበረም። የባሏን ግድ የለሽነት የታዘበች ሚስት ቆጣ ብላ እንግዳውስ አሁኑኑ ፍታኝ ካንተ ጋር መቀጠል አልፈልግም በማለት ሂጃቧን ለብሳ ሽፍንፍን ትላለች። ባለም ተደናግጦ መለማመጥና መለመን ቢጀምርም ሚስት ከአቋሟ ፍንክች አላለችም። ባል የሚስቱን አቋም ለመቀየር ብዙ ቢጥርም ሚስት በአቋሟ ጸንታለች። መቸስ ለእናቱ ያላዘነ ለሚስት እንዴት ሊያዝን? የእናቱ ረሃብ ድካም ያልተሰማው የማን ድካም ሊሰማው? ሙሽራዋ እንደማያዋጣት ተረድታለች። የሀገሬ ሰው የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚለው አሁን ሙሽራዎቹ ተለያይተው በዚህ ሁኔታም አመታት ተቆጠሩ። ከ25 አመታት በኋላ የቀድሞዋ ሙሽራ በአንድ መንገድ ላይ በፈረስ ላይ ተጭና በግራና በቀኝም በአራት ፈረሰኞች ተከባ እየተጓዘች ነው። ድንገት በመንገዷ አንድ እጅጉን የተጎሳቆለ የቆሸሹ ልብሶችን የለበሰና ሰውነቱ ቁሽሽ ያለ ሰው ትመለከታለች። እሱ ባያውቃትም እሷ ግን የቀድሞውን አውቀዋለች። ለካስ የቀድሞዋ ሙሽራ ሆኗል። ያለበት ሁኔታ ያሳዝናል። ትናንት ከበርቴ የታወቀና ዘናጭ ነጋዴ የነበረ ሰው ዛሬ የለየለት ባዶ ደሃ ሆኗል። ባየችው ልቧ ተሰብሯል። እጅጉን አዝናለች። በግራና በቀኝ አጅበዋት የነበሩት ወጣቶች ልጆቿ ናቸው። እናም ይህንን ሰው ወስዳችሁ ተንከባከቡት ብላ ቀጭን ትዕዛዝ አስተላለፈች። ወጣቶቹ የእናታቸውን ትዕዛዝ ለመፈጸም ተሽቀዳድመው ያን የተጎሳቆለ ሰው አጥበውና አዲስ ልብስ አልብሰው ሽክ በማድረግ መልካም ምግብ መግበውና አጥግበው እንዲሁም ለኪሱ የተወሰነ ገንዘብ ሰጥተው አሰናበቱት። እና ምን ልላችሁ ፈልጌ ነው ዛሬ ጤናን ሀብትንና ጊዜ ያለ ወላጆቻችሁን ተንከባከቡ፣ ሳትሰለቹ መልካም ዋሉላቸው፣ እዘኑላቸው። እንዲህም ስትል ዱዓ አድርግላቸው ጌታዬ ሆይ በህፃን